አንድ መደበኛ ሰው ዩቲዩብ ቢጀምር 1000 ሰብስክራይበር ለመድረስ በአማካኝ 124 ቪዲዮዎች ይፈጁበታል። እኔ ግን ይህንን ማስቀረት እንደምትችሉ ብነግራችሁስ? በተለያየ ምክንያት ስለ ኒች ሲወራ በተለያየ ቦታ ሰምታችሁ ይሆናል። ነገር ግን በእድል ሳይሆን በምትመርጡት የይዘት ስልት ወይም ደግሞ ኒች ስትራቴጂ ምክንያት ነው። ስለዚህ ጥሩ ኒች ለመምረጥ የምንጠቀምባቸውን 3 ደረጃና ሂደቶች እነግራችኋለሁ። አንድ ዩቲዩበር በአንድ ቀላል ለውጥ ብቻ ከ10 ሚሊዮን በላይ ሰብስክራይበር እንዴት ሊያገኝ እንደቻለም በዚህ ቪዲዮ አካትትላችኋለሁ። እንጀምር። ደረጃ 1 መነሻዎትን ለዩ። በአብዛኞቹ ክሬተሮች መነሻቸው ይዘት መፍጠር ወይም ደግሞ ገንዘብ ማግኘት ወይም የሁለቱ ድብልቅ ሊሆን ይችላል። ነገር ግን እውነታው የትኛውንም ቢመርጡ ስኬታማ ቻናል ለመገንባት ከፍተኛ ጊዜ፣ ጉልበትና ትኩረት ይጠይቃል። እንዲያውም እንደ ሚስተር ቢስት እና ማርክ ብራውሊክ ያሉ ዩቲዩበሮች 1 ሚሊዮን ሰብስክራይበር ለመድረስ ከ10 ዓመታት በላይ ፈጅቶባቸዋል። ስለዚህ ዩቲዩብ ላይ ሊሰሩባቸው ያሰቧቸውን ነገሮች ያስታውሱ። በዓለም ላይ ካሉ ትልልቅ ክሬተሮች መካከል አንዳንዶቹ ገንዘብ ማግኘት ከመጀመራቸው በፊት ለዓመታት ያለማቋረጥ ያህል ሲሰሩ ቆይተዋል። ስለዚህ እርሶም ለመስራት ከነሱ እኩል የሚጓጉለት አንድ ርዕስ መፈለግ ይኖርቦታል። በመቀጠል ከእርሶ ተመሳሳይ ይዘትና ተመልካች ያለው ዩቲዩብ ቻናል መፈለግ ይኖርቦታል። አንዴ የሚስቦትን የይዘት አይነት ለይተው ካወቁ በኋላ የይዘት ዘርፎን ወይም ደግሞ ኒሾን መምረጥ ይኖርቦታል። ወደ ዩቲዩብ ስንመጣ ሁለት ዋና ዋና ዘርፎች አሉ። የመጀመሪያው አዝናኝ ወይም ደግሞ ኢንተርቴንመንት ሲሆን ዓላማውም ተመልካቾችን እንደ ቀልድና ድራማ ባሉ ነገሮች ማዝናናት ነው። ሁለተኛው ደግሞ ኤጁኬሽናል ኮንቴንት ሲሆን ዓላማው ተመልካቾችን እንደ ፋይናንስ፣ ክሪፕቶ ወይም ደግሞ ስለ ዩቲዩብ እድገት ባሉ ርዕሰ ጉዳዮች ላይ ማስተማር ነው። ልክ እንደኔ ቻናል። ስለዚህ በዚህ ሚና ስኬታማ ለመሆን ሶሻል ፕሩፍ የሚባል ነገር ያስፈልጎታል። ይህም ስለሚናገሩት ነገር በቂ እውቀት እንዳለዎት የሚያሳይ በሚለካና በቁጥር በሚገለጽ መንገድ የሚቀርብ ማስረጃ ነው። ይሁን እንጂ በዩቲዩብ ላይ በአስተማሪና በአዝናኝ ሚናዎች መካከል ያለው ልዩነት እጅግ በጣም ጠባብ ነው። አስተማሪ ስለሆኑ ብቻ አዝናኝ መሆን አይችሉም ማለት አይደለም። በተቃራኒውም እንደዛው። አንዴ መነሻዎትንና የይዘት ዘርፎን ካወቁ በኋላ በመረጡት ኒች ተመስርተው ሰብ ኒች መምረጥ ይኖርቦታል። ይህ ክፍል ጀማሪ ዩቲዩበሮች ኒች ሲመርጡ የሚሰሯቸው ሁለት በጣም የተለመዱ ስህተቶችን ስለሚዳስስ እንዳያመልጡ። እመኑኝ ያተርፉበታል። የመጀመሪያው የሀሳብ ጣሪያ ወይም ደግሞ አይዲያ ሲሊንግ ሲሆን ይህም ሀሳብ ከማለቁ በፊት በአንድ የይዘት ዘርፍ ወይም ደግሞ ኒች ውስጥ ሊሰሩ የሚችሉ የቪዲዮ ብዛትን የሚወስን ነው። ለምሳሌ በየ4 ዓመቱ በሚካሄደው ዓለም ዋንጫ ላይ ብቻ የሚያተኩር ቻናል ቢከፍቱ የጨዋታው ወቅት ሲደርስ ብቻ ብዙ ቪዲዮዎችን መስራት ይችላሉ። ወቅቱ ሲያልፍ ግን የሚናገሩት ነገር ይጠፋቦታል። ይህ ማለት ጥሩ የሀሳብ ጣሪያ የለውትም ማለት ነው። ለምሳሌ ዕለት ከዕለት የሚፈጠሩ የስፖርት ክስተቶችን ከሚያቀርብ ቻናል ጋር ቢያነጻጽሩት ቪዲዮ ለመስራት የሚሆን እጅግ በጣም ብዙ ርዕሰ ጉዳዮች ይኖሩታል። ሁለተኛው መታወቅ ያለበት ደግሞ የእይታ ጣሪያ ወይም ደግሞ ቪው ሲሊንግ ነው። ይህ በዩቲዩብ ላይ ቪዲዮ በትክክል ሊያዩት በሚችሉ ሰዎች ብዛት ላይ ተመስርቶ ሊያገኙት የሚችሉት የእይታ መጠን ወይም ደግሞ ቪውን ይወስነዋል። ለምሳሌ ዶክተር ማይክ የተባለውን ዩቲዩበር ላስተዋውቃችሁ። አሁን ከ11 ሚሊዮን በላይ ሰብስክራይበር ያለው ዝነኛ ዩቲዩበር ሲሆን በመጀመሪያው አካባቢ የእይታ ጣሪያው በጣም ዝቅተኛ ስለነበር ብዙ እይታ ለማግኘት ተቸግሮ ነበር። መጀመሪያ አካባቢ ትኩረት አድርጎ ይሰራ የነበረው በሕክምና ተማሪዎች ላይ ነበር። ከዚያም ዶክተር እንደመሆኑ መጠን በመረጠው ዘርፍ ውስጥ ንዑስ የይዘት ዘርፍ ወይም ደግሞ ሰብ ኒች አገኘ። ይህ ሀሳብ በታዋቂ የሕክምና ድራማዎችና በተለያዩ ስፖርታዊ ጨዋታዎች ላይ ሪያክሽን ቪዲዮዎችን መስራት ነበር። የዶክተርነት ልምዱን በመጠቀም በእነዚህ ድራማዎችና ጌሞች ላይ ማብራሪያ በመስጠት በድራማዎቹና በጨዋታዎች ውስጥ የሚታዩትን ነገሮች ትክክለኛ መሆን አለመሆናቸውን ከዶክተሮች ፐርስፔክቲቭ ለተመልካቾች ያጋራ ነበር። ብዙ እይታ ለማግኘት ይቸገሩ የነበሩት የቀድሞ ቪዲዮዎቹን በተቃራኒ ከ40 ሚሊዮን በላይ እይታዎችን ማግኘት አስችሎት ነበር። ይህም እጅግ በጣም ጥሩ የእይታ ጣሪያ እንደነበረው ያሳያል። ስለዚህ ከዚህ በፊት ውስጦ የሚገፋፋውትን የይዘት ዘርፍና የይዘት ሚናዎችን ከመረጡ በኋላ ጥሩ የሀሳብና የእይታ ጣሪያ ያለው መሆኑን ያረጋግጡ። ምንም እንኳን ሁለቱ ጣሪያዎች ለቻናሉ ስኬት በጣም አስፈላጊ ቢሆኑም የሀሳብ ጣሪያው ከእይታ ጣሪያው እጅግ የላቀ ጠቀሜታ አለው። ምክንያቱም ተመልካቾችን ወደ ቻናሉ የሚወስዱ አዳዲስ ይዘቶችን በተከታታይ ለማቅረብ እስከቻሉ ድረስ በትንሽ የይዘት ዘርፍም ቢሆን ቻናሉን በብልሃት ሞኔታይዝ ማስደረግ ይችላሉ። በተቃራኒው ግን እውነታው አስቸጋሪ ነው። ምክንያቱም ተመልካቾች ሰልችቷቸው ቻናሉ እይታ ማግኘት እስኪያቆም ድረስ አንድን የቪዲዮ ሀሳብ በተለያዩ መንገዶች ደጋግሞ ለማቅረብም ገደብ ይኖረዋል። አንዳንድ የይዘት ዘርፎች ከማስታወቂያ ገቢ ወይም ደግሞ አድ ሬቨኒው ብቻ ክሬተሮችን እንዴት በሚሊዮን የሚቆጠር ዶላር ባለቤት ሊያደርጉ እንደሚችሉ ለማወቅ ፍላጎቱ ካላችሁ እነዚያን ዘርፎች የሚዳስስበትና እንዴት እንደምታገኟቸው የሚያሳይ ቪዲዮ በቀጣይ የምሰራላችሁ ይሆናል። ቻናላችንን ሰብስክራይብ አድርጉ። ቪዲዮንም ደግሞ ላይክ በማድረግ እንድታበረታቱ እንጠይቃችኋለን።